እንደተለመደው ዛሬ በአስደሳች እንግዲህ መረጃ ወይንም ቪዲዮ ነው የመጣሁት ማለት ነው። ሁላችሁም በጉጉት ስትጠብቁት የነበረው እንግዲህ ዛሬ እንኳን ደስ አላችሁ ለማለት ነው የመጣሁት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ እና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። እንግዲህ ዛሬ አስደሳች ቪዲዮ ነው ይዤላችሁ የመጣሁት። ዜድሃ ጥያቄና ሀመልስ ወጣ ብለሽ እስኪ አንዳንድ የሚያዝናና የሚያስቅ የሚያስተምር ነገር ነው። በእርግጥ ግን የሚያዝናና ነገር እንግዲህ ደስ የሚል ነገር አስተምሪን ወይንም አሳይና አዝናኒን እያላችሁ ነበረ በኮሜንት ብዙዎቻችሁ። የሴት ልጅ ግፍ በሚለው ነበረ ሰሞኑን አለኝ ጥያቄ ሳምንት በፊት የለቀኩት ቪዲዮ ነበረ። በዛ እንግዲህ የሰጣችሁ ብዙዎቻችሁ ሀሳብና አስተያየት አላችሁ። ለዛም ደግሞ መልስ እንግዲህ እየጠበቅኩ ነው። ኢንሻአላህ መልሱን ስታቀርብልኝ እኔም ወደ እናንተ አስተላልፋለሁ ማለት ነው። ዛሬ እንግዲህ አስደሳችሁ ምንድን ነው ካላችሁኝ በጉጉት ስንጠብቀው የነበረው የመዳም ቅመሞች እንግዲህ ታውቃላችሁ፣ ሳውዲ አረቢያ ያላችሁ ኢቃማ ተፈቅዶ ነበረ። ስለዚህ አሁን ደግሞ በዚያራ ወይንም በጉብኝት ቪዛ ብለን የመጣ ነው አልተሰጠንም ወይንም አልተፈቀደልንም ነበረ። እንግዲህ የሳውዲ መንግስት ደስ በሚል ሁኔታ ያው እንግዲህ ቀናቶች ቢያጥሩንም የምትችሉ እድሉን ተጠቀሙበት። እድሉ ሳያልፋችሁ የምር በዛያራ መጥተን ኢቃማ ለመያዝ ብዙዎቻችን ስንጓጓና ስንጠብቅ ነበር። እንዲሁም በጉብኝት ብለን የመጣን ሰዎች ከ5 ዓመት ከ6 ዓመት በላይ ሁኖታል ማለት ነው። ዛሬ ግን ተፈቅዷል። ያው የተፈቀደው እንግዲህ ይጨምር ይቀንስ አላቅም። ለ30 ቀናቶች ብቻ ነው እንግዲህ ሊጨምርልንም ይችላል ሊቀንስም ማለት በዚህውም ሊያቆም ይችላል አይታወቅም። እንግዲህ ተፈቅዷል ማለት ነው። ዛያራና ጉብኝት ቪዛ ብለን የመጣ ነው። እንዴት ብለን ነው ሀገር የምንገባው? አሻራ ሳይዘንም ወይ ታዲያ እንዴት ብለን ነው ኢቃማ የምናሰራው ለምትሉት ደግሞ እንግዲህ ቀራማ ይባላል። ቀራማ በወር 100 ሪያል በአመት 1200 ሪያል ነው ማለት ነው። የቀራማ የምትከፍሉት ያን ከፍላችሁ ከኮሚቴ ወረቀት አጽፋችሁ ወደ ሀገር ትገባላችሁ ማለት ነው። ካላሻራ ከገባችሁ በኋላ እንግዲህ መመለሻችሁ ደግሞ እዛ ያለውን ፕሮሰስ ወይንም ያለውን ቸክ ከጨረሳችሁ በኋላ ማለት ነው የምትገቡት ወደ ሀገራችሁ ኢንሻአላህ የምትመለሱት ወደዚህ። እንደገና ደግሞ እዚህ ላይ ስትሄዱ የምታስተውሉትና የምትገነዘቡት ነገር ቢኖር ቅድሚያ ሳትሄዱ በፊት እዚህ ኢቃማ ገዝታችሁ ወይንም ከፊል ምናምን አመቻችታችሁ ነው የምትሄዱት ማለት ነው። ይሄ የሚመቻቸው ኢቃማ ከገዛችሁ በኋላ ነው። ቀራማ ምናምን የሚባለው ነገር ተከፍሎ ነው ኢቃማው የሚሰራው ወይንም የምትገዙት ማለት ነው። ኢቃማችሁን ገዝታችሁ ከፊላችሁን አዘጋጅታችሁ ትሄዳላችሁ። እዛ ደግሞ እንግዲህ ፓስፖርታችንን አሳድሰን ወይንም ፓስፖርት እንዲያድስ አውጥተን ምናምን ስለሚሆን አገራችን በአሁኑ ሰዓት ገንዘብ ካለ በሰማይ ላይ መንገድ ያለ የሚባል ነገር አለ። ገንዘብ ካለ በ24 ሰዓት ውስጥ ፓስፖርት መሰራት ይችላልና እንደዛ አድርጋችሁ ነው መመለስ የምትችሉት። ቅድሚያ ግን እዚህ የምትረዱትና የምታዳምጡት ነገር ቢኖር እዚህ ላይ ስትሄዱ ወደ ሀገር ከኮሚቴ ታጽፋላችሁ ወረቀት ካላሻራ የምትገቡበት ማለት ነው። ትኬታችሁን ቆርጣችሁ የምትሄዱበት ግን ቅድሚያ መጀመሪያ እዚህ 1200 ብር ቀራማ ትከፍላላችሁ። ኢቃማችሁን ታስተካክላላችሁ ከፊላችሁን። እዛ በኋላ አህለን ወሳህለን ሀገራችሁ ትገባላችሁ። በሰላም የምትመለሱ ይሁን መልካም ምኞቴ ነው ለሁላችሁም። ይህንን እድል እንዲያልፋችሁ ተጠቀሙበት። እንግዲህ ከመቶዎቹ ወይንም ከሺዎቹ ልበል አንደኛይቱ እኔ ነኝ ማለት ነው። እንግዲህ በዚሁ አጋጣሚ ኢቃማ ገዝቻለሁ። ከፊል ግን አላገኘሁም እና ወደ ሀገር መግባት ፈልጌ ነበር። የእውነት ይህንን 30 ቀን መጠቀም እድሉን በጣም በጉጉት እየጠበቅኩ ነበረ። ግን እስኪ በዚህ አጋጣሚ ቤተሰቦቻችሁ ማለት ጓደኞቻችሁ ወይንም ራሳችሁ የምትሰሩበት እንደዚህ ጠለም ማንጣት ፈልገው ያልተመቻቸላቸው ወይንም ማሰራት የሚፈልጉ ሰዎች ኢቃማ ምናምን ነገር እንደዚህ ማለት ኢቃማው በራሴ ገዝቻለሁ
ወይንም ደግሞ ኢቃማው ያወጣሁበትን ወጭ ለኔ ሰጥተውኝ እነሱ ከፊል ሁነውኝ እነሱ ጋራ እንዲሰራ ለ2 አመት ፍቃድ ያላቸው ሰዎች ካላችሁ የእውነት እኔንም አለንሽ ብላችሁ አስረዱኝ ማለት ነው። የምር ንገሩኝ። ውድ እህታችሁ ነኝ። እኔም እድሉን ልጠቀምበት፣ እናንተም እድሉን ተጠቀሙበት። ያው እኔም ደግሞ እድሉን ልጠቀምበት እላለሁ ማለት ነው። አንደኛይቱ ነኝ እንግዲህ ከመቶ ወይንም ከሺህ ዛይራ ቪዛ ብዬ እንግዲህ ከ8 አመት ወይንም 7 አመት እንግዲህ እየሆነን ነው። ስለዚህ እባካችሁን ከፊል የምታውቁ ካላችሁ ለኔም እድሉ እንዳያመልጠኝ ልጠቀምበት ማለት ነው። እንግዲህ ሌላው ምን ያህል ይፈጃል ምናምን የሚባለው ደግሞ ከፈለጋችሁ በውስጥ አህለን ወሳህለን 053 ብላችሁ እንግዲህ በኮሜንት አሳውቁኝ ማለት ነው። የምር እመልሳለሁ በውስጥ እንዴት የምን ያህል ይፈጃል ምናምን ለምትሉት ማለት ነው። እዚህ ላይ ይሄን ያህል ብዬ ማለት አይጠበቅብኝም። ያው እንግዲህ የቀራማውን ነግራችኋለሁ። 200 ብር ነው በወር 100 ብር ስለሚታሰብ ማለት ነው። በአመት 200 ብር። ከዛ እንግዲህ አንዳንድ ፕሮሰስ ምናምን አለው። ያን ደግሞ እንግዲህ በራሳችሁ እስከሆነ ድረስ ያው እንትን ትላላችሁ ማለት ነው፣ ታወጣላችሁ። ስለዚህ እንኳን ደስ አላችሁ የመዲያም ቅመሞች። ያው ማለት ህጋዊ ሆነን እንሰራል ብላችሁ የምትፈልጉ ሰዎች ነው አልኩት። እኔ የማትፈልጉ አሁን ብዙዎቻችን ሀገር መግባት እንፈልጋለን፣ እኔ ጭምር ራሱ። ግን ይሄን ዲን እንግዲህ ሲመጣ እስኪ ጎራ ልበልበት ብዬ ነበረ። ያው ጎራም ብላል ተሳካልኝም መሰል። እንግዲህ ኢንሻአላህ ተስፋ አልቆርጥም። ሁላችሁም እንግዲህ በዱዓችሁ አትርሱኝ። እኔም እንደ ሰው ወይንም እኔም የሀገሪቱ እስኪ እንደው ዜጋ ይሰማኝና አንዳንድ የማስባቸው ነገሮች ስላሉ እነዛ ራሳክቼ ሀገሬ መግባት ስለምፈልግ የእውነት እኔ ብዙም ሰዓት እዚህ መቀመጥ እንግዲህ አልፈልግም። የሰው ሀገር ሁላችንም ደክሞናል። ነገር ግን እኔ በጣም የምጓጓላቸው 2 አሉኝ። 2 መስፈርቶች ገንዘብ ቢኖር ግን ምንም ማድረግ ስለማይቻል ያለ ማድረግ ነበረ ፍላጎት። የእውነት በገንዘብ የሚገዛ ስላላደለ ነው እንጂ በገንዘብ የሚገዛ ቢሆን ኑሮ እስከዛሬ እነዛን ነገሮች አሟልቼ እገባ ነበር። ግን በገንዘብ መግዛት ስለማይቻል ለነዛ ብዬ ነው እንጂ ቃማ ማሰራት የፈለኩት። የእውነት በጣም ደክሞኛል። የእውነት በጣም መሮኛል። አገሬ መግባት ፈልጋለሁ። ነገር ግን እነዚህ ምን አይባይ ይሄ እድሉን ተጠቅሜ ይሳካልኝ ይሆን እንዴ ብዬ ስላሰብኩ ነው። እንግዲህ መልካም ምኞታችሁን ግለጹልኝ። እናንተም እንግዲህ ወደ ሀገር መግባት በህጋዊ ሆናችሁ የምትፈልጉ እዚህ ሀገር ዜጋ ሆናችሁ ለምትፈልጉ እንግዲህ እድሉ እንዳያመልጣችሁ። ለ30 ቀን ብቻ ነው የተፈቀደው። በዛያራ ወይንም በጉብኝት ቪዛ ብላችሁ የመጣችሁ ሰዎች ለ30 ቀን ተፈቅዷልና ኢቃማ ማሰራት ይሄን እድል ተጠቀሙ እላለሁ። እንግዲህ ቀጣይ ቪዲዮ እስከምመጣ ድረስ ሰላም ሁኑልኝ። እርግጠኛ ነኝ ከፊል አግኝታችሁ ዜድ ከፊል አግኝተንልሻል እንደምትሉኝ አልጠራጠርም። እኔም ከእናንተ ጠብቃለሁ በጉጉት። እናንተም ደግሞ እንግዲህ በውስጥ ጎራ በሉ ማለት ነው። በኮሜንት መልሳለሁ፣ ቁጥሬን አስቀምጣለሁ። የእውነት የምሬን ነው። ሰላም ሁኑልኝ፣ ሰላም ቆዩልኝ። ባይ ባይ።